እነዚህ በቻይና ውስጥ እጅግ በጣም አስፈሪና ኃይለኛ ባለስልጣን ናቸው። የላይኛውን የገዢውን ኮሚኒስት ፓርቲ የሚወክሉ ፊታውራሪ ጭምር። ማንነታቸውም ለቻይናና ለዓለም ሕዝብ የሚተዋወቀው በየ5 ዓመቱ ነው። ይህም የሚሆነው እጅግ በተጠና መልኩ በተዘጋጀ የፖለቲካ ድግስ ናሽናል ኮንግረስ ኦፍ ዘ ቻይኒስ ኮሚኒስት ፓርቲ ጊዜ ነው። በተርታ ተከታትለው ወደ መድረኩ መውጣታቸውም ትርጉም አለው። ለምሳሌ በመጀመሪያ መድረኩ ላይ የሚከሰተው ሰው ለሚቀጥሉት 5 ተከታታይ ዓመታት የፓርቲው የበላይ ሆኖ የሚያገለግለው ግለሰብ ነው። በቻይና ህገ መንግስት መሰረት የፓርቲው የበላይ ሆኖ የሚመረጠው ሰው ለሁለት ተከታታይ የስልጣን ግዛቶች ነው የሚቆየው። ላለፉት 3 ተከታታይ ባህል ሲመቶች በቀዳሚነት ወደ መድረክ የሚተዋወቀው ሰውዬ ግን ደርባባውና በስራቸው እንጂ በወሬ ዓለም የማታውቃቸው እኚህ ሰውዬ ናቸው። ዢፒንግ ሲሰነዝሩ ሳይሆን ሲመቱ የሚታወቁ መሪ፣ እስከ ህይወት የፍጻሜ ድረስ ቻይናን የማስተዳድራት እኔ ብቻ ነኝ ብለው ለህዝቡና ለዓለም ካስታወቁ ዓመታት ተቆጥረዋል። እንደዚህ አይነት መሪም በቻይና ከታየ ከማይዞተንግ በኋላ ዢፒንግ የመጀመሪያው ናቸው። ዢፒንግ ዓለም ላይ ካሉ ጥቂት ኃይለኛ የፖለቲካ ሰዎች ውስጥ ሆኗል። ብቸኛውም የቻይና መሪ ከማኦ ቀጥሎ ስልጣኑ በቻይና ላይ የማይመረመር መሪ። ታይቶ በማይታወቅ መልኩ ቻይና በዢፒንግ ጊዜ አምባገነንና ጠንካራ ሆናለች። ከመቼውም ጊዜ በላይ ቻይና ዓለም ላይ በተዘረጋው የፖለቲካ ሚዛን በዚህ ደረጃ አደገኛ ሆና አታውቅም። ለመጀመሪያ ጊዜም ነው ድብቅ ተብሎ የሚወሰደውን የቻይናን ባህል በዚህ ደረጃ አንድ ግለሰብ ሲጠቀም። ዢፒንግ እንዴት ከገጠራማዋ ቻይና የኒንቹዋን ስደት ተነስተው ወደ ቻይናን ሙሉ በሙሉ መቆጣጠር እንደደረሱ ለማወቅ እሳቸው ስለራሳቸው የተናገሩትን መነሻ አድርገን ሀብልን እንጀምር። እንዲህ ብለው ነበር፣ በህይወት ለመቆየት ከፈለክ የማኦን ንግግሮች ጠንቅቀ ማወቅ አለብህ፣ እንዲሁም ከማንም በላይ ተሽለ መገኘት። ዢ በየትኛው መስፈርት ቁጥር 1 ኃይለኛ የቻይና መሪ ነው። የቻይናን ሪፐብሊክ ከመሰረተው ማኦ ዘቱንግ በኋላ ልክ እንደ ማኦ ለሀገሩ የተጋነነ ምኞት አለው። በመጀመሪያው 10 የስልጣን ዓመት ቆይታቸው ዓለም ላይ በታሪክ ታይተው የማይታወቀውን ትልልቅ ፕሮጀክቶችን አስጀምረዋል። ወደብን መገንባት፣ መንገዶችንና ግዙፍ የዲጂታል ትስስሮችን፣ ቻይናን ከ100 በላይ አገራትን ዓለም ላይ ያስተሳሰሩ ፕሮጀክቶችን፣ ቻይናን ዓለም ላይ ቁጥር 1 የኤሌክትሪክ መኪና የምትሰራ ሀገር አድርገዋታል። መጠነ ሰፊ መዋለ ነዋይን በአርቲፊሻል ኢንተለጀንስ ላይ በመዋል የአሜሪካንን በዘርፉ ላይ ያላትን የበላይነት ተገዳድረዋል። ዶላርን ዓለም ላይ ያለውን ተጽዕኖ ለማስወገድ እቅድ አውጥተው ተግብረዋል። ከመቼውም ጊዜ በላይ ታይቶ በማይታወቅ መልኩ ቻይና ከአሜሪካ ጋር ያላትን ግንኙነት ወደ ባላንጣነት ወስደውታል። የሁለቱ ሀገራትን ባላንጣነት መነሻ ለማወቅ ዢፒንግንና እሳቸው የሚመሩትን ቻይናን እስቲ እንመልከት። ዢፒንግ ከማኦ ጋር በብዙ ነገሮች እየተወዳደሩ ይገኛሉ። እሳቸውም ቢሆን የማኦን መጽሐፍ አንብበው ተጽዕኖ አድሮባቸዋል ይባላል። ከሁሉ በላይ ሁለቱን የሚያመሳስላቸው ጉዳይ ግን ጨካኙ ማኦ የዢፒንግን ህይወት በልጅነቱ ማመሰቃቀሉ ነው። ይህም የሆነው ዢፒንግ 16 ዓመት በሚሞላበት ጊዜ ነበር። ያደገው በቻይና ታሪክ አስቸጋሪና ስቃይ በበዛበት ጊዜ ተብሎ ነው የሚታወቀው። ነገር ግን እድገት ከዚህ በተጻራሪው በቅምጥል ነበር። በጊዜው የሚቀናበት አስተዳደግ ነበር የነበራቸው። ምክንያቱም አባታቸው የኮሚኒስት መስራች የፖሊት ቢሮ አባልና ምክትል ጠቅላይ ሚኒስትር ስለነበሩ ነው። ይህ አንጻራዊ ምቾት አባቱ የኮሚኒስት ፓርቲን እምነትን አጉድለዋል በሚል ተገምግመው በራዥና ከላዥ የሚል ስም ተለጥፎባቸው በቻይና የባህል አብዮት ጊዜ መጀመሪያ የፋብሪካ ሰራተኛ ከዛም ሲብስ ወደ ከርቸሌ ሲወረወሩ ሁሉም ነገር ተቀይሯል። አባቱም የፓርቲ መስራች የማኦ የቅርብ ሰውና የመንግስት ሰራተኛ ባለስልጣን መሆናቸው በሰዓቱ አላዳናቸውም። ይህን ተከትሎ በሰዓቱ በግዳጅ ለዓመታት በገጠራማዋ ቻይና በግዳጅ ዘምቷል። እሳቸውም የኒንቹዋን ቆይታቸው ሲያስረዱ ለፖለቲካ ስራቸው መሰረቱን የጣለ ብቻ ሳይሆን ስራውን በቅጡ እንዲረዱ ያገዛቸው እንደሆነ በተደጋጋሚ ይገልጻሉ። የፖለቲካ ጅማሬያቸው የሚሆነው ግን አባታቸው ወደ መሰረቱትና ትልቅ አስተዋጽኦ ወዳደረጉት ፓርቲ በድጋሜ ከማኦ ሞት በኋላ ሲመለሱ ነው። ብልህና ትጉህ ሰራተኛ በመሆናቸው የአባታቸው ከኮሚኒስት ፓርቲ ጋር ያላቸው ግንኙነት ታክሎበት
ፈጣን በሚባል ደረጃ ከአንድ የመንግስት መስሪያ ቤት ወደ ሌላ መስሪያ ቤት በእድገት ተዘዋውረዋል። ለምሳሌ በ2007 ዢ የንግድ ማዕከል ወደ ሆነችው ሻንጋይ የፓርቲው ጸሐፊ ሆነው ተመድበው ሰርተዋል። ከዓመት በኋላ ማለትም በ2008 ዢ የቻይና ምክትል ፕሬዝዳንት ሆነው በአጭር ጊዜ ተመረጡ። ይህም በሰዓቱ የሀገሪቱን ፕሬዝዳንት የነበሩትን ሁጂንታውን ይተካሉ ተብሎ የተደረገ ምርጫ ነበር። በስተመጨረሻም የሀገሪቱን የመጨረሻውን ስልጣን ላይ የሚወጡት ግን በ2012 ነበር። በሰዓቱም ለመጀመሪያ ጊዜ የቻይና ፕሬዝዳንት ሆነው ነው የተመረጡት። እዚህ ጋር አንድ ጥያቄ ለመጠየቅ እንገደዳለን። ዢፒንግ ምንድነው ለቻይና የሚፈልጉት? ከቻይና የባህል አብዮት ምስቅልቅልና ትርምስ ከተረፉ በኋላ ደህንነትና መረጋጋት ነበሩ የዢፒንግ ተቀዳሚ ስራዎች። ይህም አዲስ ትኩረት ነበር፣ ድራማዊ ትኩረት። ይህንንም ለማሳካት ጊዜ ያላጠፉም ነበር። ተቀናቃኞቻቸውና ለስራ ማነቆ ይሆናሉ ብሎ ያሰቡትን በሙሉ በፍጥነት ሲያስወግዱ የመረጡትን ማካሄድ ታይቶ በማይታወቅ መልኩ የመንግስት ባለስልጣናትን ሙሰኞች ናቸው በሚል መጠነ ሰፊ ዘመቻ በቴሌቪዥን በመታገዝ አደረጉ። ቁጥራቸው በዛ ያሉትን ትልልቅ ባለስልጣናትን ወደ እስር ቤት አጋዙ። ለዚህም ይመስላል እሳቸው ስልጣን ላይ ከወጡበት ከ2012 ጀምሮ ምንም አይነት ተገዳዳሪ ኃይል በሀገሪቱ ያልተገኘው። ተከታታይና የተጠናከረ ክትትል በማድረግ ሀገሪቷን በቁጥጥር ስር አድርገዋል። በአሁን ጊዜም ዓለም ላይ ካሉ ከግማሽ በላይ ሲሲቲቪ በቻይና ነው የሚገኙት። እያንዳንዱ ዜጋም በኦንላይን ወይንም በመስመር ዱካውና ስራው ክትትል ይደረግበታል። ለዚህም በተለየ የኮሚኒስት ፓርቲንና በዚህ የገጽታ ግንባታ ላይ በማተኮር 24 ሰዓት ስክሪን ወይንም ማያ ገጽን በመከታተል በተገቢው ሰዓት ማስተካከያ የሚሰጡ ለቁጥር የሚታክቱ ሰራተኞች አሉ። ይህን ክትትል የሚያደርጉ ቁጥራቸው በየጊዜው የሚጨምሩ በ10 ሺህ የሚቆጠሩ የቴክኖሎጂ ካምፓኒዎች አሉ። እየተደረገ ያለው በሰው ልጆች ታሪክ ለመጀመሪያ ጊዜ ኤአይን በመጠቀም የአንድ ሀገር ፖሊስ የሀገሪቱን ሕዝብ ሙሉ ዕውቀትን መረዳትና ምን እያደረጉ እንደሆነ መከታተል ነው። ይህም ለሚቀጥሉት 10 ዓመታት የሚቀጥል ይመስላል። ምክንያቱም በ2018 የሀገሪቱ መሪ ለሁለት የስልጣን ጊዜ ብቻ እንዲያገለግሉ የሚገድበውን ህገ መንግስቱን ይሽረውታል። እስከ ህይወታቸው ማብቂያ ድረስም ቻይናን ባለቃነት እንደሚያስተዳድሯትም እሙን ከሆነ ጊዜያቶች ተቆጥረዋል። የቻይና መጣፋንታ የወደፊት ጉዞዋን በአንድ ሰው ላይ ተጥሏል። እዚህ ጋር ጉዳዩ የዢፒንግ ለሀገሪቱ ደህንነት ቅድሚያ መስጠታቸው እንዴት ነው የዓለም ህዝብ እየተመለከተ ያለው ነው። በብዙ አጋጣሚዎች ጠንካራና የማይፈራ መሪ መሆኑን ለዓለም አሳይቷል። ለምሳሌ በኮሮና ወረርሽኝ ጊዜ የቻይናን በር በመቆለፍ እርምጃዎችን ወስደዋል። በመጀመሪያ የዊገን ሙስሊሞችን ሺንጃንግ ላይ ማፈን፣ ቀጥሎም የሆንግ ኮንግ የዲሞክራሲ እንቅስቃሴዎችን መምታትና በሶስተኛነት ቻይና አንደኛዋ የግዛቴ አካል ናት ብላ የምታምነውን ታይዋንን ማስፈራራት ናቸው። የኒውክሌር እድል በታይዋን ላይ ይኖራል የሚለውን ለማወቅ ከፈለጋቸው በአንድ ሰው አእምሮ ውስጥ ምን እየተካሄደ እንደሆነ ማወቅ አለባቸው። የቻይናው ፕሬዝዳንት ዢፒንግ። ችግሩ ግን ረዘም ያለ ቃለ ምልልስ አይሰጡም። የማህበራዊ ትስስሮችንም አይጠቀሙም። ስለሳቸው የምናውቀው ነገር ቢኖር በቻይና ኮሚኒስት ፓርቲ ጥብቅ ክትትል የተደረገበትን ውጤት ብቻ ነው። ለማንኛውም ዢፒንግ ታይዋን ከምኞት በዘለለ በውጤታማነት ከእናት ሀገር ቻይና ጋር የሚጠቀልሏት ከሆነ በቻይና ታሪክ ትልቅ መሪ እንደሚሆኑ ጥርጥር የለም። ከማውም በላይ የቻይናን የእርስ በርስ ጦርነት ያሸነፈው ነገር ግን ያላጠናቀቀው መሪ